በጣም ደብሊው ወንድም ጥላ አሁን ገና ባነንሽ በቃ ሁሉም ሰላም ማደጎ ነው እንዴ መካሪቱ አስፈልጋል ተቆጪ ሚጋረፋውን ፊቱ ማሪፍ ነው አስደነግጣል እንዴ ታለ አሳዳገ በጥሉ በስቶ ሲደብረው ጌሙ ከካርቱን በየጧቱ እየበላ የሚወጣ ቆንጣጭኝ ቆነታ አስፈልጋል አባቴ ጃስ የሚል ሰው የሚያስደነግጥ ማለት መካሪ በጣም ደብሊው ነው ሄንደርሰን ቀምሪበት እመኝኝ አትጎጂም ወንድም ጥላ አትጎጂም ብያለሁ በጣም ደብሊው ወንድም ጥላ በጣም ደብሊው እኔ ማርኩ ጀማው ቼልሲ ሌላ የሚያዘዋውርበት መስኮት አለው እንደ ዝውውር መስኮት ጠየቀ ፈረመ ነው የምንባለው ገብቷላ ጠየቀ የመጀመሪያ ጥያቄ ያቀረበ ምናምን አይባልም ቼልሲ ቤት ሌላ የዝውውር መስኮት ነበረው ማለት ነው ከአንድ አመት ከሁለት አመት በፊት አነጋግሯቸው ጨርሶ ከሆነ በይግራ ገባኝ እንዴት ነው አንድን ተጫዋች ሄዶ ጠይቆ ኑ ሲላቸው ይመጣሉ ምንድነው እየገባኝ ስላሉን እኔ ምሬን ነው የምላችሁ ለነገሩ እነዚህ ሽማግሌዎች ናቸው እኔ ማፏጨቼ በጣራቸው ይመጣሉ አይደለም ቼልሲ ይቅርና እውነቱን ለመናገር ግን ምን አስበው ነው አዛውንት ከበባረከው ቡድን እንዴ ዌልቤክንም ይሄንን ማን የዌልቤክማ ተአምር ነው ጀምአው ምን ያህል ትልልቅ ክለቦች ላይ እንደተጫወተ ተመለከታለህ ፕሪሚየር ሊግ ላይ ምን ያህል አንተ ማንዬ ቼልሲ ነበር የቀረው ቼልሲን ሄዶ ቀመሳት ማን እዛ ጋር ዩናይትድን ጀመረ አስቡ እኛ ጋር መጥቶ ተጫውቷል ማን ብራይተን ነበር ዘና አሁን ደግሞ መጥቶ ቼላው አንተ ይሄ በጣም እድለኛ ሆነ ተጫዋች ነው አማን ዘንድሮ ደግሞ ጥሩ ሆነ ቀጣይ ማን ሊወስደው ይችላል ቀጣይ ማን ሊወስደዋል ወደኛ ትልቁት እድሜው ሄዷል እኛም ፈልግም ግልግልን ያረጀ ስታስፈርሙ ደስ ያለኝ ቀጣይኛ ጋር እንደማይፈርም ሳቅ ደስ ነው ያለኝ ጀሞ ለማንኛውም አዛውንት ከበብ መሆኑ የማይቀር ነው በቅርቡ ይሄ ክለብ ማለት ነው ጀሞ ቼልሲ ግን ዝውውር ላይ አልተቻለም ቼልሲ ዳኒ ዌልባክና ጆርዳን ሄንደርሰንን ሂር ዊ ጎ አስፈርሟል ማለት ነው ገባርለ ለልምድ ነው ምናምን ነገር እንበል ምክንያቱም ያስፈልግ አባት የሌለበት ክለብ ነው ገባርለ አባቶቻቸው አባቶች የላቸውም ስለዚህ አባት ያስፈልጋቸዋል ገባርለ እንዳለ ፍሬሽ ወጣት ቲኔጀር ማለት ነው ምንም አዳልት ሱፐርቪዥን ስለሌለ ኮን ያውላ ቀይ ያገኙት አምና ገባርለ እኔ ያላርን እኔ በጣም ላደንቆ አልችልም የ35 እና የ36 ሙድ ሚያሲዝ ነው ግን ዣቢ አሎንሶን አምነዋለውና የቼልሲ ደጋፊ ኮን ዣቢ አሎንሶ መታምነው ኮን የዣቢ አሎንሶ ምርጫ ነውና መቼስ የብሉኮ አይደለም ገባር እነሱማ ከስትራስቡርግ 22 እስከ 24 ነው 18 ከተገኘ ነው ገባር ስለዚህ 35 እና 36 አመት ሰዎች ሽማግሌዎች አንድ ለአጥቂ አንድ ለሚድፊልድ ተከላካይም እየፈለጉ ነበር ጆን ስቶንስ ሄደባቸው ወደ ኢንተር ሚላን እንጂ ገባር አባቶች ያስፈልጋሉ በየዘርፉ ገባር አባቶች በስትክክል የሚያሳድጓቸው ዲሲፕሊን የሚያስተምሯቸው ምናምን ነገር እንጂ ሊጮቱ አይደለም እኮ ጆርዳን ሄንደርሰን ለብሬንትፎርድ ራሱ ብዙ አልጮትም ብሬንትፎርድን ካልመጠነ ያው ቼልሲን ይመጥናል ብሎ ማሰብ ይከባድ ነው እንደዛ ብለህ ካሰብክ ማለት ነው ግን ዣቢ አሎንሶን አምነዋለሁ ልጆቹ አባት ያስፈልጋቸዋል ካለ አባት ያስፈልጋቸዋል ተረዳኛል ለኩዮቹን አመጣላቸው አረ ቼልሲ አመረረ እንደው ሄንደርሰን አስፈረመ እኮ ይሪጓ አስባለው እኮ አንተ ምንድን ነው ሰብስበ ዌልቤክንም ጧታ አንተ እግዚአብሔር ሼባ ሰብስበ ምን ሊያደርጉ ነው ቼልሲ አሁን ሚድፊልድ ችግር አለበት ሄንደርሰን ምንም እንኳን ይሰራል ሚድፊልድ ነው ችግር አለበት ኢንዞን ካልሸጥኩ ትላለህ አይደል ይሄን ሰውዬ ፍሪ ኤጀንት አመጡት ሄንደርሰን 2 አመት ገና ያስፈርሙታል ነው ተብሎ እንትን ያለው ፋብሪዚዮ የለቀቀው ላይ ማለት ነው ዌልቤክ አራ ወይኔ ቼልሲ እና ፔድሮ ምናምን አንተ ምንም እንኳን ያደርግልህ ምን ያውን ሰብስበ ምንም ታረጋው ነው ከየት ነው ገንዘቡ የሚመጣው ግን ከየት ነው ገንዘቡ የሚመጣው አንተ የሲቲ ገንዘብ ሲሆን 120 130 ክስ ምናምን ብለው ከችሎ ይጣራ እነዚህ ገንዘብ እንዴ አሁን ገና እኮ ያስፈርማሉ እኮ ደግሞ አስቡት ምንድነው የሚፈጥሩት እነዚህ ደግሞ ዲንዞ ማን ነው አሎንሶ ምን አባቱ ላይ ያደርግ ነው ሰብስበው የቀድሞ የክለባችን ሊቨርፑል ካፒቴን ተጫዋች የነበረው ጆርዳን ሄንደርሰን ማለት ነው ከብሬንትፎርድ ወደ ቼልሲ ማለት ነው በነፃ ዝውውር ሊዘዋወር መሆኑን እንግዲህ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ የዘገበ የሚገኘው ሄንደርሰን ወደ ቼልሲ ለመዘዋወር ፈቃደኛ መሆኑን ነው እንግዲህ እየተነገረ የሚገኘው ግራኒት ጃካን እንግዲህ አሎንሶ ካጣ በኋላ ማለት ነው ቲሙን የሚመራለት ሰው በጣም እየፈለገ ነው ሄንዶ እንደምታውቁት በክለባችን ሊቨርፑል ቤት ከልቡ እኮ ነው ካፒቴን እኮ ከልቡ ነው እኮ እግዚአብሔር አቤት ያው በጀምስ በቼልሲ ቤት በጉዳት እየተሰቃየ እንደሆነ ይታወቃልና ከባድ ነው እውነት ነው ማለት ነው ይሄ ተጫዋች ያው ለዛ ነው እየፈለገ ያለው በእርግጥ እድሜው ገብቷል ግን አለ አይደል በቃ እናም እንግዲህ ሄንደርሰን ምናልባት ሂር ዊ ጎ በቅርብ ሰዓታት ውስጥ ሊባል ይችላል ከባድ ነው ለማንኛውም ሄንዶ ይቅናው ጀግናችን